ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ እጅግ በጣም ወሳኝና ሁላችንም ልናውቀው የሚገባ ነገር ይዤላችሁ መጥቻለሁ ማለት ነው። እሱም ምንድነው? ኢንተርኔት ላይ የተለያዩ ነገሮችን ሰርች በምናደርግበት ሰዓት እነዛ ሰርች ያደረግናቸው ነገሮች በብራውዚንግ ሂስትሪ መልክ ሴቭ ሆነው ይቀመጣሉ ማለት ነው። እንደዚህ በሚሆንበት ሰዓት ስልካችንን ወይ ደግሞ ኮምፒውተራችንን ሌላ ሰው በሚጠቀምበት ሰዓት ኢንተርኔት ላይ ምን ገብተን ስናይ እንደነበረ ምን ሰርች እንዳደረግን በቀላሉ ሂስትሪ ላይ ገብተው ማየት ይችላሉ ማለት ነው። እነዚህን ነገሮችን እንዴት ነው ፐርማነንትሊ ዴሊት የምናደርገው የሚለውን ነገር ነው አብረን የምናየው ማለት ነው። ይህ ብቻ ደግሞ አይደለም። ቪዲዮ መጨረሻ ላይ የፈለጋችሁትን ነገር ኢንተርኔት ላይ ገብታችሁ ሰርች ብታደርጉ ያ ሰርች ያደረጋችሁት ነገር ሴቭ ሆኖ እንዳይቀመጥ የምታደርጉበትን 3 ሚስጥራዊ ነገሮችን የማሳያችሁ ይሆናል ማለት ነው። ዛሬ በዚህ ቪዲዮ የምናየው በተለይ በጉግል ክሮም ላይ እንዴት አድርገን የሰርች ሂስትሪያችንን ዴሊት እንደምናደርግ ነው የምናየው። በኮምፒውተርም በስልካችንም ላይ ገብተን ተራ በተራ የምናይ ይሆናል ማለት ነው። የመጀመሪያ እንግዲህ የምናየው ጉግል ክሮም ላይ ገብተን እንዴት ሰርች ሂስትሪያችንን ዴሊት እንደምናደርግ ነው የምናየው ማለት ነው። ሁላችንም የጉግል ክሮማችንን እንከፍታለን። የጉግል ክሮምን ከከፈትን በኋላ ዜን እዚች ጋር ባለ 3 ዶት ምልክት አለች። እሷን አንዴ እንነካለን። ከዛ እሷን ከነካን በኋላ ወደታች ወረድ ስንል የሂስትሪ የምትላለች ዜን ኦፕን ሂስትሪ የምትለዋ በጎን በኩል ያለችዋ ትከፈታለች። እሷን እነካለን ማለት ነው። ከዛ ይኸው እዚህ ጋር እንደምታዩት ለምሳሌ እዚህ ጋር ዛሬ ሰንዴ ነው። ሰንዴ ጁን 21 2026 ምን ሰዓት ላይ ምን እንዳየው እንደነበረ እዚህ ጋር እያሳየኝ ነው ማለት ነው። እዚህ ጋር ደግሞ ሳተርዴ ላይ ያየሁት አለ ጁን 19 ላይ ምናምን እንደዚህ ከፋፍሎ በቀንና በሰዓት ለያይቶ ያሳየኛል። እዚህ ጋር ደግሞ በግሩፕ ያሳየናል 3 ዴይስ ኤጎ እነዚህ ነገሮች ሰርች ስታደርግ ነበረ ብሎ ነው እያሳየኝ ያለው። እነዚህ ነገሮች እንግዲህ ምንድን ናቸው? በብራውዚንግ ሂስትሪ ላይ ሴቭ ሆነው የተቀመጡ ነገሮች ናቸው ማለት ነው። እነዚህ ነገሮች ለማጥፋት ምንድን ነው የምናደርገው? እዚች ጋር ዴሊት ብራውዚንግ ዳታ የምትላለች እሷን አንዴ እንነካለን። እሷን አንዴ ከነካን በኋላ ይኸው እዚች ጋር በተለያየ መልክ ያመጣልኛል ማለት ነው። በሰዓት ከፋፍሎ ላስት 15 ሚኒት ከ15 ደቂቃ በፊት ሰርች ሳደርጋቸው የነበሩ ነገሮች እዚህ ጋር ደግሞ ላስት አወር ላስት ሰዓት ላይ ያየዋቸው በ24 ሰዓት ውስጥ ምን አይቼ ነበረ ላስት 7 ዴይ የሚል አለ። እዚህ ጋር ደግሞ ሞር ዴይ ስትመጡ ኦል ታይም የሚል አለ። ኦል ታይም ማለት እስካሁን ሰርች ሳደርገው የነበረው እዚህ ኮምፒውተር ላይ እንዳለ ሰርች ያደረጉት ነገር ጉግል ክሮምን ተጠቅሜ ሰርች ያደረጉት ነገር ናቸው ኦል ታይም የሚለው። እሱም እነዚህን ነገሮች መርጬ ዴሊት በምልበት ሰዓት ሙሉ ለሙሉ ይጠፋል ማለት ነው። አሁን ደግሞ ወደ ወሳኙ ነገር እንግባ ማለት ነው። ሁልጊዜ እየገባን ብራውዚንግ እንትናችን ላይ ብራውዘራችን ላይ ሂስትሪዎቻችንን በየጊዜው ዴሊት ከምናደርግ እንዴት ሂስትሪዎቻችን እንዳይቀመጡ ማድረግ የምንችልበትን ሜተድ ነው የምናየው ማለት ነው። አሁንም ተመልሰን ወደ ጉግል ክሮም እንገባና ቅድም እንዳደረግነው ተመሳሳይ ስቴፕ እንደግማለን ማለት ነው። ብራውዚንግ ሂስትሪያችንን ለማጥፋት የሄድንበትን ስቴፕ አሁንም እንደግመዋለን ማለት ነው። የመጀመሪያው ጉግል ክሮማችሁን ትከፍቱና ዜን እዚች ጋር ባለ 3 ነጠብጣብ ምልክቷን እዚች ጋር ያለችዋ ማለት ነች። እሷን አንዴ ትነካላችሁ። ዜን ኢንኮግኒቶ ዊንዶ የሚል ትላለች እዚች ጋር እሷን አንዴ ትነኳታላችሁ ማለት ነው። እዚኛው ዊንዶ ላይ ገብታችሁ ሰርች የምታደርጉት ነገር እንዳለ ምንም አይነት ነገር ብራውዚንግ ሂስትሪያችሁ ላይ ሴቭ ተደርጎ አይቀመጥም ማለት ነው። ጀስት እዚህ ጋር ብራውዝ የምታደርጉትን ነገር አድርጋችሁ ምናምን ስጨርሱ ይሄንን ዊንዶ በምትዘጉበት ሰዓት ምንም አይነት ሂስትሪ አብሮ ሴቭ አይሆንም፣ አብሮ ነው የሚጠፋው ማለት ነው። ይሄን በምታጠፉበት ሰዓት ቀጥታ ብራውዝ ያደረጋችሁትም ነገር ምንም ሴቭ ሳይሆን አብሮ ይጠፋል ማለት ነው። ይሄንኛውን ስንዘጋው ቀጥታ ይወጣል ማለት ነው። ሌላኛው ሁለተኛው ማድረግ የምችሉት ነገር ምንድነው? አንዳንዴ ሂስትሪያችንን ብቻ ስላጠፋ ሁሉ ነገር ጠፋ ማለት ሳይሆን ጉግል እያንዳንዱ አክቲቪቲዎቻችንን መዝግቦ ይይዘዋል ማለት ነው። ምን ገብተን ሰርች እንዳደረግን፣ ምን አፕሊኬሽን እንደተጠቀምን፣ ዩቲዩብ ላይ ምን እንዳየን፣ ኢቨን ማፕ ተጠቅመን የሄድንበትን ቦታ ሁሉ በአክቲቪቲ ሴንተር ውስጥ ሁሉንም ነገር ሴቭ አድርጎ ያስቀምጠዋል ማለት ነው። እነዚህ ነገሮች ጉግል ሴቭ አድርጎ እንዳያስቀምጣቸው ስንፈልግ ምንድነው የምናደርገው? እዚህ ጋር መተን ማይ አክቲቪቲ .google.com የምትለዋ ላይ እንገባና እዚህ ጋር ብራውዝ የምናደርግበት ቦታ ላይ የችኛዋን እንጽፋለን። ዜን ኢንተርስ እንለዋለን።
ኢንተር ስንለው እንግዲህ እዚህ ጋር አመጣልን ማለት ነው። እዚህ ጋር ለምሳሌ ፕሌይ ሂስትሪን ኦን ሆኖ ነው ያለው። የተለያዩ አፖችን በምንከፍትበት ሰዓት አክቲቪቲ ሴንተር ላይ ሴቭ አድርጓቸው ያስቀምጧቸዋል። ዩቲዩብ ሂስትሪ፣ ዩቲዩብ ላይ እንትን ያልናቸው ነገሮች ያየናቸው ነገሮች፣ ዌብ ኤንድ አፕ አክቲቪቲ። አሁን ቅድም እንዳልኳችሁ ብራውዚንግ ሂስትሪያችንን ሙሉ ለሙሉ አጥፍተናል ምናምን ነገር። እሱን ብቻ ማጥፋት ሳይሆን እነዚህን ነገሮችንም ኦፍ ማድረግ መቻል ይኖርብናል ማለት ነው። እነዚህ ጋር ትገቡና እነዚህን ነገሮች ኦፍ ታደርጓቸዋላችሁ። እነዚህ እንደምታዩት ኦን ያለው እዚች ጋር መተን ተርን ኦፍ እንለዋለን። አሁን ተርን ኦፍ ሆነ። ጎጌት ትለዋለኝ። ይሄው ዩር ሂስትሪ ሃዝ ኖት ቢን ዴሊትድ አለ። ግን እዚች ጋር መጥቼ ሂስትሪ ዴሊት ማድረግ እችላለሁኝ ማለት ነው። ኮንፈርም ዩ ዋንት ቱ ዴሊት ዩር ፕሌይ ሂስትሪ ይለኛል። ፕሌይ ሂስትሪውን ዴሊት እንዳደረግልህ ትፈልጋለሁ የኮንፈርም አርግ ነው የሚለኝ። እዚች ጋር መጥቼ ዴሊት እለዋለሁኝ ማለት ነው። አሁን አያችሁት እዚህ ጋር ዴሊቲንግ ሂስትሪ እያለ ብሎኛል። ዜን ዘ ፕሌይ ሂስትሪ ዩ ሃቭ ሴሌክትድ ኢዝ ቢንግ ፐርማነንትሊ ዴሊትድ ሆኗል ብሎ አለኝ ማለት ነው። ጎጌት ትለውና እወጣለሁኝ። ከዛ በኋላ እንደገና አንድ ባክለውና እዚች ጋም ዩቲዩብ ሂስትሪን አጠፋለሁኝ። እዚህ ጋም ዌብ ኤንድ አፕ አክቲቪቲ እነዚህንም ነገሮችን አሁን የኛውን ባጠፋውበት መንገድ እየገባችሁ እነዚህ ነገሮችንም ኦፍ ማድረግ ይኖርባችኋል ማለት ነው። እዚህ ጋር ቅድም እንዳልኳችሁ አሁን ለምሳሌ ማፕ ተጠቅማችሁ የሄዳችሁበትን ቦታ ዳይሬክሽን የጠየቃችሁበት ቦታ ምናምን ነገር እነዚህን ሁሉ ነገሮች ጉግል ሴቭ አድርጎ ያስቀምጣችኋል ማለት ነው። ስለዚህ እነዚህ ነገሮች ሴቭ አድርጎ እንዳያስቀምጣቸው ኦፍ ማድረግ ይጠበቅባችኋል ማለት ነው። በዚህ መልኩ ማንኛውም አክቲቪቲዎቻችሁ እዚህ ላይ እንዳይቀመጥ ማድረግ ትችላላችሁ ማለት ነው። አሁን ደግሞ አብዛኞቻችንን ወደምንጠቀመው ወደ ስልካችን እንሄዳለን። ስልካችን ላይ ክሮምን እንከፍታለን። ክሮምን ከከፈትን በኋላ በግራ ጠርዝ በኩል ያለችዋን ባለ 3 ነጠብጣብ ምልክቷን አንዴ እንነካለን። ከዛ በኋላ ሂስትሪ ላይ እንገባለን ማለት ነው። ቅድም ኮምፒውተር ላይ ያሳየዋችሁ ስቴፖች ናቸው። ኦልሞስት ተመሳሳይ ነገሮች ናቸው ማለት ነው። ስለዚህ እዚች ጋር ሂስትሪ ላይ እንገባለን። ከዛ እዚች ጋር ያው ብሮዝ ያረኳቸው ነገሮች ይታያሉ ማለት ነው። ግን በጊዜ ምናምን ነገር እንዲከፋፈልልን በየትኛው ጊዜ ምን አየው የሚለውን ነገር እና የትኛውን ደግሞ እንዲያጠፋልኝ የምፈልገውን ነገር ለመምረጥ እዚች ጋር ዴሊት ብራውዚንግ ዳታ የምትላለች እሷን አንዴ እነካለሁኝ። ከዛ በኋላ በዚህ መልኩ ይዘረዝርልኛል ማለት ነው። ማጥፋት የምፈልጋቸው ነገሮች እነዚህ ቲክ የተደረጉት ነገሮች ናቸው። እነዚህ ቲክ ያልተደረጉት ነገሮች ዴሊት በምለው ሰዓት እንዳይጠፉብኝ የምፈልጋቸው ነገሮች ናቸው ማለት ነው። እናንተም በተመሳሳይ መልኩ እንደዚህ የምትፈልጉትና የማትፈልጉትን እዚህ ጋር ለይታችሁ ዴሊት ማለት ትችላላችሁ ማለት ነው። ሌላው እዚች ጋር ያለችዋ አሁን ኦል ታይም ላይ ነው ያለው። ግን እስከዛሬ ኦል ታይም ላይ አድርጌው ከሄድኩኝ ቅድም እንደነገርኳችሁ ኮምፒውተር ላይ ሳሳያችሁ ሁሉንም እስከዛሬ ሰርች ያደረኳቸውን ነገሮች እንዳለ ብራውዚንግ ሂስትሪያችንን ክሊር ነው የሚያደርገው ማለት ነው። ግን እሱን ካልፈለግኩኝ ደግሞ ምን ማድረግ እችላለሁ? እቺን ነካና ላስት 15 ሚኒት ያየሁትን፣ ላስት አወር፣ ላስት 24 አወር፣ በ7 ቀን ውስጥ ያየሁትን፣ ላስት 4 ዊክስ ምናምን የሚሉትን ነገር መምረጥ እችላለሁ ማለት ነው። ካልፈለጋችሁ ደግሞ ኦል ታይምን ነክታችሁ እዚች ጋር ዴሊት ማለት ነው። ዴሊት ስትሉት ሁሉም ነገር አጠቃላይ ይጠፋል ማለት ነው። ሌላ ኮምፒውተር ላይ ያየነው ነገር ምንድን ነው? አክቲቪቲ ሴንተር ውስጥ ገብተን ዴሊት የምናደርጋቸው ነገሮች ኦር ደግሞ ኦን ኦፍ የምናደርጋቸው ነገሮች ነው። እዚች ጋር ልክ ኮምፒውተር ላይ ስንገባ እንዳደረግ ነው ማይ አክቲቪቲ ብላችሁ ስገቡ ማይ አክቲቪቲ .google.com ከዛ ኢንተር ማለት ነው። ይሄንን ዜን አክቲቪቲ ሴንተራችሁ ውስጥ ይገባል ማለት ነው። ያው ቅድም እንደነገርኳችሁ እያንዳንዱ የምትሰሩት ስራ ምናምን ነገር ጉግል በጂሜል አካውንታችሁ በኩል አድርጎ እያንዳንዱ አክቲቪቲያችሁን ሴቭ እያደረገ ያስቀምጠዋል ማለት ነው። እነሱን ነገሮች ለማጥፋት አሁን ለምሳሌ ሰርቪስ ሂስትሪን ለማጥፋት ከፈለኩኝ እዚች ጋር መጥቼ ኦን ኦፍ የምትል ኦፕሽን አለች እዚች ጋር ማለት ነው። እዚች ጋር መጥቼ ተርን ኦፍ ካልኩት ከዚህ በኋላ ሰርች የማደርገውን ነገር እንዳለ ሴቭ እያደረገ በሂስትሪ መልክ አያስቀምጠውም ማለት ነው። በዚህ መልክ እንትን ማለት ትችላላችሁ ማለት ነው። ምንም አይነት ነገር ሴቭ እንዳያደርግባችሁ ማድረግ ትችላላችሁ ማለት ነው።
ብራውዚንግ ሂስትሪያችሁን ከማጥፋት ውጪ እዚህ ጋር አጠቃላይ እንደዚህ አድርጋችሁ ከሄዳችሁ ከዚህ በኋላ ምንም ነገር እንትን አይልም ማለት ነው። ሌላም ይሄው እዚህ ጋር ዩቲዩብ ሂስትሪ ሰርች የምታደርጉትን ነገር፣ ዌብ ኤንድ አፕ አክቲቪቲያችሁን፣ አፕሊኬሽን ከፍታችሁ ያደረጋችሁትን ነገር፣ ዌብሳይት የገባችሁበትን ነገር እንዳለ ሴቭ አድርጎ ያስቀምጠዋል ማለት ነው። ለምሳሌ ዌብ ኤንድ አፕ አክቲቪቲ ላይ ትገቡና ከዛ እዚች ጋር ተርን ኦፍ የምትላለች ማለት ነው። እዚች ጋር ተርን ኦፍ የምትለውን ተርን ኦፍ አድርጌ መሄድ እችላለሁ። ሌላ ግን ቅድም ኮምፒውተር ላይ ሳሳያችሁ ያላሳየዋችሁ ነገር እንትኑ ስቴፑ አንድ አይነት ነው። ኮምፒውተርም ላይ ገብታችሁ የምታደርጉት ነገር ይሄንን ነው። እዚች ጋር አውቶ ዴሊት የምትል ኦፕሽን አለች ማለት ነው። እዚች ጋር አውቶ ዴሊት የምትል ኦፕሽን አለች። እችኛዋን ትመርጡና ከዛ በኋላ በራሱ ጊዜ ዴሊት እንዲያደርግላችሁ የኔ አሁን እንደምታዩት ዶንት አውቶ ዴሊት አክቲቪቲ ላይ ነው ተመርጦ ያለው። እችን መርጥና ከዛ ኤቭሪ 3 መንዝ፣ ኤቭሪ 18 መንዝ፣ ኤቭሪ 36 መንዝ ላይ አረገውና ከዛ በኋላ በየ3 ወሩ አክቲቪቲዎችን በራሱ ጊዜ ዴሊት እንዲያደርግልኝ ማድረግ እችላለሁ ማለት ነው። እዚች ጋር ኔክስት ላለሁኝ ከዛ በኋላ ኮንፈርም አድርግ ነው የሚለኝ። እዚች ጋር ኮንፈርም አደርጋለሁኝ። ዜን ፕሪፈረንስ ሴቭድ ሆኗል ነው የሚለኝ። ከዚህ በኋላ ኤቭሪ 3 መንዝ ዌብ እና አፕ አክቲቪቲዎችን በራሱ ጊዜ ዴሊት እያደረገልኝ ይሄዳል። ኦር ደግሞ አጠቃላይ ደግሞ ጨራሽ ተርኖፍም ደግሞ አድርጌ መውጣት እችላለሁኝ ማለት ነው። በዚህ መልክ ስልካችሁ ላይ ገብታችሁ ተርኖፍ ኦኖፍ ማድረግ ትችላላችሁ። ሰርች ሂስትሪያችሁንም ዴሊት ማድረግ ትችላላችሁ ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበረ። የእናንተን የዲጂታል ደህንነትና ፕራይቬሲ ለመጠበቅ እጅግ በጣም ጠቃሚ ትምህርት እንደሆነ ተስፋ አደርጋለሁኝ። ቪዲዮ ከተመቻችሁና አዲስ ነገር ካወቃችሁበት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው በሌላ በአዲስ ቪዲዮ የምንገናኝ ይሆናል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። በሚቀጥለው እስከምንገናኝ ድረስ ቸር ቆዩልኝ። ቻው